ሰላም ቤተሰብ፣ ሐሙስ እንግዲህ ደስ የሚል ፕሮግራም አሳልፈናል። እዚህ ጋር እንደምታዩት ከጎዳና ላይ የሰበሰብናቸውን ሰዎች እየሰበክን የእግዚአብሔርን ቃል እያስተማርን ነበር። እግዚአብሔር አሳልፎ ምርኮ እንዲሰጠን ማብላትና እነሱን ማጠጣት ብቻ ሳይሆን ደግሞ የሕይወትን ቃል እያስተማርን ነበር። እግዚአብሔር አሳልፎ ምርኮ ሰጥቶናል። እንግዲህ ከነዛ ውስጥ ደግሞ እዚህ ጋር እንደምታዩት 19 ሰዎች ከስብከት በኋላ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ተቀብለዋል። እጅግ በጣም ደስ ብሎናል። እዚህ ጋር እግዚአብሔር ምርኮ ሰጥቶናል ማለት ነው። እንግዲህ በመቀጠል ደግሞ ጌታን ከተቀበሉት ደግሞ በአጋንንት ስርዓት ለታሰሩ ሰዎች ለነጻ መውጣት ተጸልየዋል። ብዙዎች ከአጋንንት ስርዓት ነጻ ወጥተዋል። እንደምታዩት አጋንንቶችን በታላቅ ድምፅ እየጮሁ ይወጣሉ ተብሎ ተጽፏልና በፊት የሚሰራው ጌታ አሁንም ይሰራል። ስለዚህ ብዙዎች እዚህ ጋር የተፈቱበት ጊዜ ነበር። ጌታን ተቀብለው እንደገና ከአጋንንት እስራት ጌታ ኢየሱስ ነጻ ወጣቸው። እንግዲህ እዚህ ጋር ደግሞ ያዘጋጀንላቸውን የምግብ ጊዜ ነበረን። ምግብ በልተዋል፣ ደስ ብሏቸዋል። ሁሉንም ጌታን የተቀበሉ አሉ፣ ያልተቀበሉም አሉ። ሁሉንም እኩል በልተው ጠጥተው ድሆችን አስበናል። እግዚአብሔር በረዳን መልኩ እግዚአብሔር በከፈተልን በር ሁሉ ደስ የሚል ጊዜ አሳልፈናል። ባርከውናል እነሱም። ቀጥሎ ደግሞ ከተለያዩ ሰዎች የሰበሰብነውን ልብስ እንደዚህ በስጦታ መልክ ሰጥተናቸዋል። ልብስ አለበስናቸው። ደስ ብሏቸው ነው የሄዱት። ምግብ በልተው እንደገና ልብስ ለብሰው ጌታን የተቀበሉ ደግሞ ተቀብለው ደስ ብሏቸው ሄደዋል። ያልተቀበሉም አሉ። እንግዲህ እግዚአብሔር ደስ የሚል ጊዜ ነበር የሰጠን። ተባረኩ።